የባይቢት ማስተር ካርድን በመጠቀም ከአሊኤክስፕረስ ላይ እቃዎችን ለማዘዝ በምትሞክሩ ሰዓት በተደጋጋሚ ያስቸገራችሁ ያላችሁ ሰዎች በዚህ ቪዲዮ እንዴት አድርጋችሁ በቀላሉ የማስተር ካርዳችሁን ተጠቅማችሁ እቃ ከአሊኤክስፕረስ ላይ እንዴት በትክክል ማዘዝ እንደምትችሉ እናያለን። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይህን ቪዲዮ ከመጀመራችን በፊት ደግሞ ላይክ እያደረጋችሁ እንደምትመለከቱት እኔ የአሊኤክስፕረስ የኦፊሻል ዌብሳይት ላይ እገኛለሁ። እናንተ ስልካችሁን በመጠቀም የአሊኤክስፕረስ ኦፊሻል ሳይት ውስጥ ጉግል ላይ በመሄድ አሊኤክስፕረስ ብላችሁ ሰርች ማድረግ ትችላላችሁ። አሊያም ከጉግል ፕሌይ ስቶር ላይ ወይም ከአፕ ስቶር ላይ የአሊኤክስፕረስን አፕሊኬሽን በማውረድ መጠቀም ትችላላችሁ። ለአሊኤክስፕረስ አዲስ የሆናችሁ እዚህ ጋር እንደምታዩት ሬጂስተር ማድረግ ትችላላችሁ። እኔ ኦልሬዲ አካውንት ስላለኝ ሳይን ኢን አደርጋለሁ። አካውንት የሌላችሁ ሰዎች ሬጂስተር ማድረግ ትችላላችሁ። እኔ የጉግል አካውንትን ተጠቅሜ ነው ከዚህ በፊት ሬጂስተር ያደረኩት። እናንተም የጉግል አካውንታችሁን በመጠቀም ሬጂስተር ማድረግ ትችላላችሁ። ሳይን ኢን ካደረጋችሁ በኋላ እቃዎችን እንግዲህ መፈልጓቸውን እቃዎች ተመርጣላችሁ ማለት ነው። ስለዚህ እኔ ለእናንተ ለማሳየት እቃዎችን ልምረጥ። እኔ ለምሳሌ ይሄንን ቻርጀር ወደ ካርቴ አድ አደርገዋለሁ። እቃዎችን በምትመርጡ ሰዓት አንድ የምነግራችሁ ነገር ሺፒንጉ ፍሪ መሆኑን ቼክ ማድረጉ። ከዛም በተጨማሪ ደግሞ ስለ እቃው ቪው ዲቴልስ ብላችሁ እቃው ያለውን ሪቪዎች ብታዩ በጣም አሪፍ ነው። ምን ያህልም ሶልድ እንደተደረገ ብታዩ አሪፍ ነው። አሁን እንደምታዩት ይሄ እቃ 369 ሶልድ አለው፣ ብዙ አልተሸጠም። ስለዚህ ብዙ የተሸጡ እቃዎችን ብትገዙ አሪፍ ነው። ለምሳሌ እዚህ ጋር እንደምታዩት 10000 ሶልድ ተደርጓል። ስለዚህ ይሄኛውን እቃ ክሊክ አድርጌ ዲቴሉን ያያለው ማለት ነው። 10000 ሶልድ ተደርጓል። ወደ ስር ደግሞ ስክሮል አድርገን በምንወርድ ሰዓት ሰዎች ከገዙ በኋላ ሪቪዋቸውን እዚህ ጋር በፎቶ ማስቀምጠዋል፣ በጽሁፍም ሪቪው አለ። ስለዚህ እዚህ ጋር በደንብ እቃዎችን አይታችሁ ከመረጣችሁ በኋላ አርቱ ካርት ትሉታላችሁ ማለት ነው። በዚህ መንገድ እቃዎችን ወደ ካርታችሁ ታስገባላችሁ ማለት ነው። ስለዚህ እኔ አሁን ለእናንተ ለማሳየት ስለሆነ አንድ ቻርጀር ወደ ካርቴ አድ አድርጌያለሁ። ሌላም አንድ እቃ እጨምራለሁ ማለት ነው። ሌላኛውን ደግሞ የፎን ስታንድ መርጫለሁ። ስለዚህ ይሄም እቃ እንደምታዩት እስከ 10000 በላይ ተሽጧል። 2246 ሪቪው አለው። ስለዚህ ከስር ስክሮል አድርጌ ወርጄ እቃው ምን አይነት እንደሚመስል ማየት እችላለሁ። ስለዚህ ይሄንንም እቃ ወደ ካርቴ አድ አደርጋለሁ ማለት ነው። ስለዚህ ሁለት እቃዎችን ወደ ካርቴ አድ አድርጌያለሁ። ከዛ በኋላ እዚህ ጋር እንደምትመለከቱት በቀኝ በኩል እስካሁን ካርቴ ውስጥ አድ ያደረኳቸውን ሁለት እቃዎች እያሳየኝ ነው። የፎን ስታንዱንና የቻርጀሩን እያሳየኝ ነው። ስለዚህ እነዚህን እቃዎች መሆናቸውን እርግጠኛ ከሆንኩ እኔ መፈልጋቸው እነዚህን እቃዎች መሆናቸውን እርግጠኛ ከሆንኩ በኋላ ወደ ቼክአውት ፕሮሰሱ መሄድ እችላለሁ። አሊያም ደግሞ ወደ ካርቴ ሄጄ እቃዎቹን ወደ ፔመንት ከመሄዴ በፊት ቼክ ማድረግ አለብኝ። እኔ ሁለቱም እቃዎች ልክ መሆናቸውን ቼክ ካረኩ በኋላ ቼክአውት የምትለውን ክሊክ አድርጋለሁ ማለት ነው። እዚህ ጋር እንደምትመለከቱት ሁለቱ እቃዎች ቅድም የመረጥናቸው እቃዎች መጥተዋል። ከዛ በኋላ የመጨረሻው ስቴፕ የሚሆነው ክፍያውን ከፍሎ እቃው እስኪመጣ ድረስ መጠበቅ ነው። እቃችን ከመጣ በኋላ በአቅራቢያችን ባለው ፖስታ ቤት በመሄድ እቃውን መቀበል ነው። ስለዚህ ፔመንት ሜተድ ጠቀም አለ። በተጨማሪም ደግሞ ሺፒንግ አድሬሳችንን መሙላት አለብን። ይህ ከዚህ በፊት የነበረ ሺፒንግ አድሬስ ስለሆነ ኤዲት አድርጌ እንዴት መሙላት እንዳለባቸው አሳያችኋለሁ። እዚህ ጋር የእናንተን ፉል ኔም ነው የምታስገቡት። እዚህ ጋር የእናንተን ፉል ኔም እስከ አያታችሁ ድረስ ታስገባላችሁ። እዚህ ጋር ደግሞ ስልክ ቁጥራችሁን ታስገባላችሁ። ከዛ እዚህ ጋር እንደምትመለከቱት አድሬስ ላይ በመታዩ ሰዓት ስትሪታችሁን ታስገባላችሁ ማለት ነው። አዲስ አበባ ያላችሁ አዲስ አበባ የክልል ከተሞች ውስጥ ያላችሁ ደግሞ ስትሪት አድሬሳችሁን እዚህ ጋር ታስገባላችሁ። ይሄ አፓርትመንት ኦፕሽናል ስለሆነ ይሄ መዝለል ትችላላችሁ ማለት ነው። እዚህ ጋር ደግሞ ስቴት ወይም ፕሮቪንስ ይላል። እዚህ ጋር ስቴታችሁን ክልላችሁን ማስገባት ትችላላችሁ። አዲስ አበባ ላይ ደግሞ ያላችሁ አዲስ አበባ ብላችሁ ማስገባት ትችላላችሁ። በመቀጠል ደግሞ የምናገኘው ምንድነው ሲቲ ሚል ፎርም አለ። ሲቲ ላይም ሲቲያችሁን ማስገባት ትችላላችሁ። እዚህ ጋር ዚፕ ኮድ ያላችሁ ዚፕ ኮዳችሁን ማስገባት ትችላላችሁ። እኔ አዳማ ስለሆነ መቀበለው ዚፕ ኮድ የላትም። አዳማ 40 ነው። ስለዚህ 40 ላለው አዲስ አበባ ደግሞ ከሆነ 1000 ያስገባለሁ ማለት ነው። ስለዚህ ኦሬዲ እኔ ከዚህ በፊት ያስገባሁት ፎርም ስላለ ለእናንተ ለማሳየት ብዬ ነው ያጠፉት። ስለዚህ ይሄንን ካንሰል እለዋለሁ። ስለዚህ ኦሬዲ ከዚህ በፊት የገባውን ዳታ መልሶ ያስቀምጧል ማለት ነው። ከዛ በመቀጠል ወደ ወሳኙ ፓርት ነው የምናልፈው። ወሳኙ ፓርት ብዙዎቻችሁ እዚህ ጋር በመፈጥሩት ስህተት ነው የባይቢት ማስተር ካርድ አይሰራም ወይም አልሰራልንም እያላችሁ ብዙዎቻችሁ ጥያቄ ስታቀርቡ ስላየው ነው።
እዚህ ጋር እኔ ኦሬዲ ያስገባሁት ማስተር ካርድ ስላለ ነው አሁን አዲስ ማስተር ካርድ አስገባለሁ አድ ኒው ካርድ ለዋለሁ ማለት ነው ከዛ እዚህ ጋር የመጀመሪያው ፎርም ላይ እንደምትመለከቱት ካርድ ነምበራችሁን አስገቡ ይላል ከ12 እስከ 19 ዲጂት ካርድ ነምበር እዚህ ጋር እናስገባለን ማለት ነው ስለዚህ ይሄን ካርድ ከየቱ ጋር ነው የምናስገባው ባይቢታችን ላይ ከዚህ በፊት ባይቢት ማስተር ካርድ እንዴት ማውጣት እንደምንችል በቪዲዮ አሳይቻችኋለሁ ስለዚህ እዛ ጋር ትሄዱና ካርድ ነምበራችሁን ከዛ ጋር ኮፒ አድርጋችሁ አምጥታችሁ እዚህ ጋር ነው በትክክል ፔስት ማድረግ ያለባችሁ ምንም አይነት ስህተት መፍጠር የለባችሁም እሱን እዚህ ጋር አምጥታችሁ ፔስት ታደርጋላችሁ ማለት ነው ከዛ በመቀጠል ደግሞ እዚህ ጋር የካርድ ሆልደር ኔም ይላል የካርዱን ባለቤት ስም እስከ አያት ድረስ ታስገባላችሁ ባይቢት ማስተር ካርድ በመታወጡ ጊዜ እስከ አያታችሁ ድረስ ስማችሁ እዛ ላይ አለ እሱን አምጥታችሁ ምንም አይነት ስህተት ሳትፈጥሩ እሱንም እዚህ ጋር ታስገባላችሁ ከዛ እዚህ ጋር ደግሞ የምታስገቡት ምንድነው ኤክስፓየር ዴቱን ነው የምታስገቡት የካርዱን ኤክስፓየር ዴት በመጀመሪያ ወሩን ታስገባላችሁ በመቀጠል ደግሞ ዓመተ ምህረቱን ነው የምታስገቡት ሁለቱንም መሳሳት የለባችሁ ኤክስፓየር ዴቱን ነው እዚህ ጋር የምታስገቡት ከዛ በመቀጠል ደግሞ ሲቪቪያችሁንም ከባይቢት ማስተር ካርድ ላይ በመውሰድ እዚህ ጋር አምጥታችሁ ፔስት ታደርጋላችሁ እነዚህን ኢንፎርሜሽኖች ምንም አይነት ተሳፈጽሙ በትክክል ማስገባት አለባችሁ ማለት ነው እኔ ከዚህ በፊት ኦሬዲ ያስገባሁት የካርድ ኢንፎርሜሽን ስላለ ድጋሚ ማስገባት አይጠበቅብኝም አሁን እንዳሳዩዋችሁ ምንም አይነት ተሳፈጽሙ እሱን ታስገባላችሁ ማለት ነው ከዛ እኔ ኦሬዲ ያስገባሁትን ካርድ መርጣለሁ ከዛ በኋላ ምን እላለሁ ማለት ነው ፔናው ነው ማለት ፔናው ካልኩት በኋላ እንደምታዩት ፔመንት አውተንቲኬሽን ወደኔ ቬሪፊኬሽን ኮድ ልኮ እኔ መሆኔን ቼክ ያደርጋል ማለት ነው ስለዚህ ወደ ኢሜይሌ ቬሪፊኬሽን ኮድ ልኳል ኢሜይሌ ውስጥ በመግባት ቬሪፊኬሽን ኮዱን አስገባለሁ ማለት ነው ይሄ ቬሪፊኬሽን ኮድ የሚላከው ባይቢት የተከፈትንበት ኢሜይል ላይ ነው ማለት ነው ከሱ ጋር ኢንተግሬተር ስለሆነ የባይቢት ካርዳችን ከኢሜይላችን ጋር ይሄ ኢሜይል የሚገባው ባይቢት በከፈትንበት ኢሜይል ነው ስለዚህ ኢሜይላችን ውስጥ በመግባት ከባይቢት የተላከልንን ኮንፊርሜሽን ኮዳችንን እናመጣለን ማለት ነው እንደምትመለከቱት ኢሜይል ውስጥ በመገባ ሰዓት ኦቲፒው ገብቷል ይሄንን ባለ 6 ዲጂት ኮድ ኮፒ አድርጌ በመውሰድ እዛኛው ፔጅ ላይ ፔስት አደርጋለሁ ማለት ነው እናንተም በኢሜይላችሁ ውስጥ በመግባት ይሄን ኮፒ ታደርጋላችሁ እንደምታዩት እዚህ ጋር ቶታል አማውንት ኦፍ ለከፍለ ቶታል አማውንት መከፍለውንም እዚህ ጋር አምጥቶታል 8.05 USD from AliExpress የተላከ ሪኩዌስት ነው ስለዚህ ይሄንን ኮድ በማስገባት ይሄን ክፍያ መፈጸም ትችላለህ እያለኝ ነው ስለዚህ ይሄን ኮድ ኮፒ አድርጌ ተመልሼ ወደ ቀደሙ ፔጅ ይሄን ፔስት አደርጋለሁ ማለት ነው ከዛ በመቀጠልም ሰሚት ነው ምለው ማለት ነው እዚህ ጋር እንደምታዩት 5 ደቂቃ ነበር ቀደም የሰጠኝ አሁን 3 ደቂቃ አካባቢ ደርሷል ይሄኛውም ደቂቃ ካውንት ዳውኑ ካለቀ ኮዱ ኤክስፓየርድ ስለሚያደርግ እንደገና ነው ማስላክ ያለባችሁ በ5 ደቂቃ ውስጥ እናንተ ኢሜይላችሁ ውስጥ በመግባት ኮፒ በማድረግ እዚህ ጋር አምጥታችሁ ፔስት አድርጋችሁ ሰሚት ታደርጋላችሁ ማለት ነው ስለዚህ እኔም ሰሚት እለዋለሁ ሰሚት ካላችሁት በኋላ እንደምትመለከቱት ይሄን የሚመስል ፔጅ ይመጣላችኋል ስለዚህ በተሳካ ሁኔታ ክፍያችሁን ፈጽማችኋል ማለት ነው ማስተር ካርዳችሁን በመጠቀም ከዚህ በመቀጠል ደግሞ መሰራላችሁ ቪዲዮ እቃችሁ የቱ ጋር እንዳለ በቀላሉ ከቤታችሁ ሆናችሁ ኦርደራችሁን ትራክ የምታደርጉበትን አሪፍ ዌብሳይት አሳያችኋለሁ ይሄን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ ስለተከታተላችሁ አመሰግናለሁ